ሰላም ጤና ይስጥልኝ እንደምን አላችሁ የሀበሻ ጀብዱ ደራሲ አዶልፍ ፓርላፈር ጦርነቱ ተጀመረ ራስ ካሳ የምትናገረውን ሰዓትን ልኮልሃል ጌታዬ አለ እጅግ በሚያስደንቅ ሁኔታ በተጠንቀቅ ቆሞ ወታደር ሰላምታ እየሰጠኝ ምንም እንኳን በባዶ እግሩ ቆሞ የተጨማደደች ኮፍያውን ቢደፋም ቆፍጣና ወታደር እንደሆነ አጠራጥረም ነበር። ሳጥኗ መናገር ታቆመች ሰንብታለች አለኝ አሁንም በተጠንቀቅ እንደቆመ። በረንዳው ላይ አንድ ከፍና እርጀት ያለች ሳጥን ተቀምጣለች። ሳጥኗ ገመዶቿ ተጎልጉለው ወደ ውጭ ወጥተዋል። እንደ ራዲዮ ነገር መሆኗ ነው። አው መጀመሪያ አካባቢ እንደ ሙከራ ከተሰሩት ባለ አራት መብራቶች ሬዲዮኖች አንዷ መሆኗ ነው። በርከት ያሉ ምሽቶች ስፈታና ስገጥም ሰንባብቼ አንድ ቀን ያቺ ሳጥን መናገር ጀመረች። ሳጥኗ ቀስ እያለችም ወዳጆች ታፈራልኝ ጀመረ። ሳጥኗ መናገር ከጀመረችበት ጊዜ ጀምሮ ሁልጊዜ ማምሻው ላይ ሁለት የማይነጣጠሉ ከአባይ ማዶ የመጡ የሸዋ ሹሞች መጠጫቸውን ይዘው በበረንዳዬ ይቀመጣሉ። ብዙ ጊዜ ወደ ቤት እንዲገቡ ብጋብዛቸው ማሻፈረኝ ስላሉ ሁሌም በረንዳዋ ላይ ቁጭ ብለን መጠጫችን እየማግን ሳጥኗን ሰማ ነበር። አሁን ትንሽ አማርኛ የተሻሽሎ መናገር ስለቻልኩ በጎደለው ክሩቤል እየሞላ ሳጥኗ የምትቀበጣጥረውን እየተረጎመላቸው ስንስቅና መሽ ነበር። አንድ ቀን ጠንከር ያለ ሁካታ ያለበት ድምፅ ሰማን። ሳጥኗን ቀስ ብዬ ላስተካክላት ሞከርኩ። ሁካታው ግን እየበረታ መጣ። አልፎ አልፎ ኢትዮጵያ የሚል የብዙ ሺህ ህዝብ ድንፋታ ይሰማል። ቀጥሎም የሞሶሎኒ ድንፋታ ጀመረ። 40 ዓመት ጠብቀናል፣ በቃ አለቀ። ሞሶሎኒ የኢትዮጵያን ስም በጠራ ቁጥር በፓላዞ አደባባይ የተሰበሰበው ህዝብ ይጮሃል። በዚያ ሳጥን የሚጮኸው ህዝብ ደስተኛ ይመስላል። እኔና ወዳጆችም የሆነ ነገር ይወረን ጀመር። እየወረረን ያለው ስሜት ግን ደስተኛ አልነበረም። ወዳጆቼ ዛሬ ትርጓሜ አላስፈልጋችሁም፣ ገብቷችኋል፣ መጣሁ ማለቱ ነው ይሄ ሞሶሎኒ አሉና ድንገት ብድግ ብለው ወደ ሰፈራቸው ሄዱ። እኔም ወደ ክፍሌ ስገባ ያዕቆብ የራስ ካሳ ሽልንጎች እየቆጠረ ወደ ሳጥኑ ይከታል። ልረብሸው አልፈለኩምና ወደ ውጭ በመውጣት ከወትሮ በተለየ ሁኔታ ደብረ ታቦርን ቁልቁል አየኋት። አሳዘነችኝ። ወዲያውኑ የቤኔቶኖ ሞሶሎኒን ድንፋታ እናቴ ስትሰማ ስጋቷ ታየኝና አዘንኩ። ምን እየሰራሁ ነው ብዬ ራሴን ደጋግሜ ጠየቅኩት። ኢትዮጵያን ማንም አይረዳትም፣ ብቻዋን ናት። ሞሶሎኒን ሐሳቡን እንደገና እንዲያሳይ ሩሲያ የማስፈራሪያ ቃል እንኳን አላቆመውም። ምን ያድርግ? ፈረንሳዮችና እንግሊዞች አይዞህ ከእግዚአብሔር የተሰጠ ቅዱስ መብት ነው ብለውታል። አሜሪካ እንኳን ሳትቀርበት ዘዋዋሪ ደግፈዋለች። አርፈሽ ተቀመጭ፣ ይሄ ነፃነት የምትዩ ትግልና መፈራገጥ ለመላላጥ ነው ብላታለች። አይ ኢትዮጵያ! በደብረ ታቦር ያለው ብቸኛ አውሮፓዊ መሆኔ ሲታወቀኝ ሐዘን ተሰማኝ። ወዲያው ለዚች ለተቀደሰች ሀገር ከነዚህ ምስኪን የገበሬ ወታደሮች ጎን በታላቅ ድፍረትና ጀግንነት መውደቅ በእግዚአብሔር የሚታደሉት ታላቅ ጸጋ መሆኑን ስረዳ ልቤ በደስታ ተመላች። ከዚህ ቅጽበት ጀምሮ ኢትዮጵያዊ ሆኛለሁ። አዎ ያ ወጣት እንዳለው የሀገሬን ድንበር ጥሶ የሚመጣን ወራሪ ጦር እንደ ቆሎ ቆለዋለሁ፣ እንደ ሙጃ ዘረጋዋለሁ፣ አጭደዋለሁ። እንዲህ ብቻዬን ስፎክርና ስሸልል ራስ ካሳ የሰጡኝ አንበሳ አሽከር ቤተ መንግስት እንደምፈልግ ነገረኝና በሩጫ መንገዴን በሸለቆች እያቆራረጡ ስደርስ ቤተ መንግስት ከወትሮ በተለየ ሁኔታ በሰው ተሞልቷል። በርካታ ሹማምንቶች በቡድን እየሆኑ ይመክራሉ። አንዳንድ ሹሞች ጥይት ለወታደሮች ማደል ጀምረዋል። ራስ ካሳ ከልጃቸው ከደጃዝማች ወንድወሰን ጋር ቆመዋል። ከፊት ለፊታቸው ሁለት አየር መቃወሚያ መድፎችም ተጠምደዋል። ራሴን የዜና ብዙም አላስገረማቸውም። ይልቁን ምሳቸውን ያልሰማሁትን ሊነግሩኝ ፈለጉ። ወደ ጎን ወስደው ራስ ስዩም ደውሎ እንደነበርና የጣሊያን አውሮፕላኖች አድዋን በቦምብ መደብደቡን ነገሩኝ።
እንዲህ ስለ ሁኔታው ስመሰክር አንድ ከመሮጡ ብዛት ሳምቦ ባፉ ልትወጣ የደረሰች ምስር አሽከር እያለከለከ መጥቶ ለራሱ ከንጉሥ ነገሥቱ የተላከ ቴሌግራም ሰጣቸው። ራስ ካሳ ቴሌግራሙ እንደነገሩ አየት አድርገው ወደ እኔ መለስ ብለው ከፍ ባለ ድምፅ ተዘጋጁ፣ ነገ እንንቀሳቀሳለን አሉ። ወዴት? ወደ ጦር ግንባር። ከንጉሠ ነገሥቱ ትእዛዝ ደርሶኛል። ጦራችን ይዘን በማለዳ ወደ ሰሜን እንሂድ አሉና ድንገት ዞር ብለው ወደ ቤተ መንግስት ገቡ። በኋላ አሽከርየውን እንዳጫወተኝ ራስ ካሳ እልፍኝ ገብተው በር ዘግተው ለረጅም ሰዓት አለቀሱ። እንባቸውን አነቡ። የራስ ካሳ እንባ የፍርሃት አልነበረም። የራስ ካሳ እንባ ለብዙ ሺህ ያለ ኃጢአታቸው ለሚረግፉ የኢትዮጵያ እንቁ ልጆች ነበር። ራስ ካሳ ከልፍኛቸው ወጥተው ከጦሩ ጋር ወደሚንቀሳቀሰው ቤተክርስቲያን በመሄድ እግዚአብሔርን ሲማጸኑ ቆይተው ወደ ቤተ መንግስት ሲመለሱ በርካታ ሹምና ታላላቅ የጦር አበጋዞች በዝምታና በትካዜ ራስ ካሳን ይጠብቁ ነበር። በርካታ የጦር አበጋዝ አውሮፓም ስለነበር ዘመናዊ መሳሪያ የታጠቀውን ወራሪ ጦር ለማቆም የያዙት ወታደር ከቶ እንደማይችለው ጠንቅቀው ያውቃሉ። ግን ሌላ አማራጭ የላቸውም። እናም ለሀገር፣ ለወገን፣ ለታሪክ ለመሞት ቆርጠዋል። የገበሬው ወታደር ጦር ሜዳ እስኪደርስ እንደ ሕፃን ልጅ ጓጉቷል። አብዛኛው ከራስ ካሳ የተሰጠውን አዲስ ጠመንጃ በፍቅር ያሻሻል፣ ይፈታል፣ ይገጥማል። አዎ በህይወት ለመቆየት የቀረችው ጓደኛውንችና ፈቀራት፣ ወደዳት፣ አሻሻት፣ ተሸከማት። አዎ 40 ዓመት ሙሉ ታሪክ ሲሰሙ የጀግንነት ጀብዱ ሲያደምጡ ኖረዋል። አሁን እነሱም እነሆ ጀብዱ ለመፈጸም ቀናቸው ደርሷል። ታላቁን የአድዋ ድል ለመድገም ባለ ታሪክና ባለ ገድል ጀግና ለመሆን። እውነት ለመናገር ኢትዮጵያ ለጦርነቱ ዝግጁ አልነበረችም። ሞሶሎኒ ግን ለዓመታት ሲዘጋጅበት ኖረዋል። የሞሶሎኒ ሰላዮች በሃይማኖትና በተለያዩ የሳይንስ ምርምሮች ስም ያልዳሰሷት መንደር፣ ቀበሌ፣ አምባ አልነበረችም። ከነዚህ ተመራማሪዎች መሃል አንዳንዶቹ በጦር ሜዳ ታላላቅ የጦር መኮንኖችና ማዕረግ ይዘው ታይተዋል። ከ6 ዓመታት በፊት ከጓደኛዬ ካሊዮስ ፓላክ ጋር ምስራቅ አፍሪካን በተገናኘንበት ጊዜ በሰሜን ኢትዮጵያ በፈረስ ስንዘዋወር ጣሊያኖች በኢትዮጵያ ድንበሮች ላይ ጠንካራ ምሽጎች ሲገነቡ ገርሞን ነበረ። አዴቋላ፣ ካሲኖ፣ አንድ ከፍተኛ የጣሊያን መኮንን የመስሪያ ግምጃ ቤት ሹማምንት ሙሉ ወደ ኢትዮጵያ ድንበር የጦር መሳሪያ እንዲያመላልሱና ይሄ የሚገዙት መሳሪያ ኢትዮጵያን አይደለም ጠቅላላውን የአፍሪካ ለመግዛት ይበቃል ሲል በታላቅ ጉራ ተናግሯል። ጣሊያኖች በትልልቆቹ የኢትዮጵያ ከተሞች ሁሉ የቆንሲል ቢሮ ከፍተዋል። እነዚህ የቆንሲል ቢሮዎች የሚመሩት ከፍተኛ ወታደራዊ ማዕረግ ባላቸው ሰዎች ነበረ። ቆንሲል የከፈቱበት ዋና ምክንያት ግልጽ ነው፣ ለጦርነትና ለስለላ። ለምሳሌ ጣሊያኖች በአድዋ ከ3 ሚሊዮን ሊሬ በላይ የፈጀ ህንፃ ሰርተዋል። በዚያን ጊዜ ኮሎኔል ቶኒ ይሄ ህንፃ አንድ ቀን የአድዋ ገዥ መቀመጫ ይሆናል ሲል በድፍረት ተናግሯል። የጎንደሩና የመቀሌዎች ቆንሲሎች በሙሉ ወታደራዊ መኮንኖች ናቸው። የደሴው ቆንሲል ጄኔራል አናራቶን በጣሊያን የጦር ሰራዊት ውስጥ ከፍተኛ ቦታ የነበረው ሰው ሆኖ ደሴ የመወዘፉን ዓላማ ቢኖረው ነው። የሐረሩ ቆንሲል ድፍረት ደግሞ በጣም የሚገርም ነበረ። ያለምንም ይሉኝታና ፍራቻ በየጊዜው የሐረርና የሶማሌን ድንበር ይጎበኝ ነበረ። በቆንሲሉ ቢሮ ተቀምጦ የሰራበት አንድም ቀን አልነበረም። ጦርነቱ ሊጀመር ግድም ከሐረር አነሱና በኋላ የግራዛን የደህንነት ጉዳይ ኃላፊ ሆኖ አዲስ አበባ ገባ። ከዚህ በተጨማሪ ጣሊያኖች በመላው ኢትዮጵያ በቁልፍ ቦታዎች ሁሉ እየተሰገሰጉ ሰላዮች ነበሯቸው። በአዲስ አበባ በርካታ አውሮፓውያንና የሌሎች ሀገር ዜጎችም ለጣሊያኖች ይሰልሉ ነበር። አንድ የኢትዮጵያ ባንክ ሰራተኛ ፈረንጅ በአጭር ሞገድ የምትተላለፍ የመገናኛ ሬዲዮ ቤቱ ቀብሮ እስከ ጦርነቱ ፍጻሜ ድረስ ለጣሊያኖች መረጃዎችን ያቀብል ነበር። ሌላው የሶሪያ ተወላጅ የሆነው ናስር የሚባል አረብ በወዶ ገባነት የኢትዮጵያ ሰራዊት አባል ሆኖ በንጉሱ ትእዛዝ በጅጅጋ የኢትዮጵያ ሰራዊት ንብረት የነበሩትን ተሽከርካሪዎች እንዲያስተዳድር የተሾመ ሰው የጣሊያኖች ሰላይ ነበር። የናስርን የመገናኛ ሬዲዮ የደቡብ ግንባር የኢትዮጵያ ሰራዊት በጦርነቱ መጨረሻ ላይ አግኝቶታል። ሞሶሎኒ በታላቅ ጥንቃቄ ለጦርነቱ ሲዘጋጅ ነበር። አዎ በአድዋ ጦርነት በአፄ ምኒልክ ድል ተመታ። የሀፍረት ካባ ተከናንባ ላለፉት 40 ዓመታት የኖረችውን ሀገሩን ስም ሊያድስና
ከሁሉም በላይ ለመበቀልና በአፍሪካ ቁልፍ ቦታ ያላትን ታላቋንና ነጻዋን ኢትዮጵያ የራሱ ለማድረግ ቆርጦ ተነስቷል። የወሎወሉን ግጭትም የፈጠረው ለዚህ ዓላማው ብቻ ነበር። ማርሻል ኢሜሎ ዴ ቦኖ ለዚህ ጦርነት የጻፈው ማስታወሻ ለዚህ ጥሩ ምስክር ነው። ማርሻል ዴ ቦኖ ከመጀመሪያ ጊዜ ጀምሮ ኢትዮጵያን የወረረው ጦር ዋና አዛዥ ከመሆኑም በላይ ወራሪውን የነደፈው እሱ ነበር። ይሄ ወሬኛ ማርሻል ባወጣው መጽሐፉ ላይ ያቀረባቸው መረጃዎች የጦርነቱን እውነተኛ ግልጽ ቁልጭ አድርገው ያሳያሉ። የካቲት 26 ቀን 1938 ዓ.ም ሞሶሎኒ ለማርሻል ዴ ቦኖ የጻፈው ደብዳቤ ቃል በቃል ሲተረጎም ምናልባት ንጉሱ እኛን የመውጋት ሐሳብ ከሌለው እኛ ማድረግ አለብን ይላል። በሌላ ደብዳቤ ግንቦት 18 ቀን 1935 ዓ.ም ሞሶሎኒ ሲጽፍ ምናልባት ካለም ህብረት መውጣት እንገደድ ይሆናል፣ ቢሆንም የጦርነቱ ጅማሬ ካቀድነው ጊዜ ማለፍ የለበትም ብሏል። ከሁለት ወር በፊት መጋቢት 8 ቀን 1935 ዓ.ም ማርሻል ዴ ቦኖ በራሱ በሞሶሎኒ የተጻፈ ሚስጥራዊ ደብዳቤ ደርሶት ነበር። በዚህ ደብዳቤ ሞሶሎኒ ሲጽፍ እርግጠኛ ነኝ በጥቅምት መጨረሻ ወይም እንዲያውም በመስከረም መጨረሻ ላይ አንተ ራስህ ቀዳሚ እርምጃ ወስደህ ጦርነቱን መጀመር አለብህ። 300,000 ወታደሮች ከ330 እስከ 500,000 አውሮፕላኖች 500 ታንኮች ጋር ተልኮልሃል ይላል። ገና የክረምቱ ጊዜ ከማለቁ በፊት በምጽዋ የጦር መሳሪያዎች ተከማችተዋል። እናም ዴ ቦኖ በማጓጓዣ እጥረት ምሬቱን ለሞሶሎኒ ሲያቀርብ ሞሶሎኒ ያለምንም ቅዋሜ ዴ ቦኖ የጠየቀውን የእያንዳንዷን ጥቃቅን ነገር ሳይቀር አሟልቶ ላከለት። 2 ዲቪዥን ሙሉ ጦር ምጽዋ ሲደርስ ማርሻል ዴ ቦኖ ሌላ ኃይል ሲጠይቅ ሞሶሎኒ ያለምንም ማንገራገር የጠየቀውን ኃይል ላከለት። በዚህ መልኩ ማርሻል ዴ ቦኖ የጠየቀውን የኃይል ጭማሪ ጥያቄ አዎንታዊ መልስ እያገኘ ምጽዋ ወደብ ነሐሴ 16 ቀን 1935 ዓ.ም ሁለቱ የፋሺስት ዲቪዥኖች ማለትም 23 ማራቶሶና 28 ኦቶብሬ ሲደርሱ ቀጥሎ መስከረም 7 ቀን 1935 ዓ.ም 21 ኤፕሪል መስከረም 30 ቋሚውን የጣሊያን ጦር ግራን ሳንሶ በመቀጠልም ጥቅምት 12 ቀን የሲላ ዲቪዥን ጦር ከ5 ቀን በኋላ 3 ጅን የጦር ታክሎበት በመጨረሻ አንድ ቀን 1938 ዓ.ም ህዳር የ1 ፌብሩዋሪ ጦር ደረጃ በደረጃ ጉዟቸውን ምጽዋ ላይ አራገፉም። ሞሶሎኒ እንዲህ ለጦርነት በምጽዋ ሲዘጋጅ በእንግሊዝ ሐሳብ እርግጠኛ ስላልነበር ይህን ጦር በባህር እንዲከላከሉ ሁለቱም የጦር መርከቦች በአድሚራል ቫኖ ተሊዮ አዛዥ በቀይ ባህር አቆማቸው። ማርሻል አሜሊዮ ዲ ቦኖ በእጁ የገባውን ጦር በ3 ክፍለ ጦሮች ከፍሎ ኢትዮጵያን ለመውረር የተዘጋጀ ሲጠብቅ ከሞሶሎኒ ቴሌግራም ደረሰው። በቴሌግራሙ ሞሶሎኒ ለዲ ቦኖ ሲሰላም ኮንፈረንስ ምንም አልወሰንም፣ ጄኔቫ ምንም አይወስንም፣ አንተ ወስን የሐበሻ ከተወሰኑ ቀናት በኋላ ጄኔራል ዳላ ወደ ኤርትራ ተመልሶ ያዘለ ለማርሻል ኢሜሎ ራስ ካሳይን ተናግረዋል። የጦርነት መሪዎች ይሄ ኃይልም ጦርነቱን ለመጀመርና ያቀድነውን ለመፈጸም የሚያበቃ ይመስለኛል። መናገር ታቆመሽ ሰንብ ልክ ከመስከረም 10 ቀን በኋላ አለኛው ከኔ ቴሌግራም መልእክቱ ደርሶኛል የሚል ቃል ሲደርስ በረንዳው ላይ 24 ሰዓት ውስጥ ወራሪውን ትጀምራለህ። ወራራውን ትጀምራለህ። ሳጥኗ ገመዶቿ አስቀረንም በደል ምሬት ታከብራለህ ይላል ሞሶሎኒ። እንደ ራዲዮ ነገር መሆኗ ነው። ማርሻል ኢሜሎ ዴ ቦኖ መጀመሪያ አካባቢ እንደሙከራ ከሰሩ ያሉት የጣሊያን ዲፕሎማቶች ሬዲዮዎች ጣሊያን በኢትዮጵያ ላይ በይፋ ጦርነት በርከት ያሉ ምሽቶች መጠበቅና ስገጥም ተጠየቀው ጥያቄ አንድ ቀን ያቺ ሳጥን ምንም ጦርነት ማወጅ ብሎ ነገር የለም። ሳጥኗ ጥቅምት 3 ቀን 1935 ዓ.ም ከመንጋቱ በፊት ሌሊት ሳጥኗ መናገር ከጀመረችበት ጊዜ ጀምሮ ለዚህ ቴሌግራም አስገባማምሾ ላይ ሁለት የማይነጣጠሉ ካባይ ማርሻል ዴ ቦኖ በመጽሐፉ ላይ መጠጫቸውን ይዘው በበረንዳ ይቀመጣሉ። የኢትዮጵያ ጦር ሁኔታ ጊዜ ወደ ቤት እንዲገቡ በጋብዛቸው ጦርነቱ ይስላሉ እንዳላስጨነቀው ሁሌም በረንዳው ላይ ቁጭ ብለን መጠጫችን እየማን 2 ቀን 1935 ዓ.ም ሞሶሎኒ የተለመደውን ኢትዮጵያን ማስፈራራት ደንፋታውን በሮማ አደባባይ ሲደነፋ በጎደሎ ማርሻል ዴ ቦኖ ለሶስቱ ክፍለ ጦር አዛዦች ጄኔራሎች ጣውን እየተረጎመላቸው
አንደኛው ክፍለ ጦር አዲግራት እንግሊዝ፣ ሁለተኛው ክፍለ ጦር አድዋን እንግሊዝ፣ ሶስተኛውና ኤሪትሪያን ዛቡ ክፍለ ጦር በሁለቱ ክፍለ ጦሮች መካከል ግንኙነት ሳያቋርጡን ቀስ ብዬ እንግሊዝ አዞ ጦርነቱን ኢትዮጵያ እንዲወር ላከው። ጥቅምት 3 ቀን 1935 ዓ.ም ገና ከመንጋቱ በፊት በትክክል ልክ ሞሶሎኒ እንዳዘዘው የጣሊያን ሰራዊት የኢትዮጵያን ድንበር ጠብቀናል። በቃ አለቀ። ሞሶሎኒ የኢትዮጵያን ስም በጠራ ቁጥር በፓላዞ አደባባይ አድዋ ከተማ የመስቀል በዓል እየተከበረ ነበር። በዚያ ሰዓት የሚጾም የአፄ ዮሐንስ ልጅ ደስተኛ ይመስላል። የምዕራብ ትግራይ ጠቅላይ ግዛት እኔና ወዳጆች የመስቀል በዓል ነገር ይሆናል በአድዋ እየወረረን ያለው ስሜት ግን ደስተኛ መንግስቱ የራስ ክሽ አድርገው ወዳጆች ዛሬ ትርጓሜ አላስፈልጋችሁም ገብቷቸዋል መጣሁ ማለቱ ነው ይሄ ሞሶሎኒ አሉና ድንገት ብድግ ብለው ወደ ሰፈራቸው ሄዱ። እኔም ወደ ክፍሌ ስገባ ያዕቆብ የራስ ካሳ ሽልንጎች እየቆጠረ ወደ ሳጥኑ ይከታል። ለረብሸው አልፈለኩምና ወደ ውጭ በመውጣት ከወትሮ በተለየ ሁኔታ ደብረ ታቦርን ቁልቁል አየኋት። አሳዘነችኝ። ወዲያውኑ የቤኔቶኖ ሞሶሎኒን ድንፋታ እናቴ ስትሰማ ስጋቷ ታየኝና አዘንኩ። ምን እየሰራሁ ነው ብዬ ራሴን ደጋግሜ ጠየቅኩት። ኢትዮጵያን ማንም አይረዳትም፣ ብቻዋን ናት። ሞሶሎኒን ሐሳቡን እንደገና እንዲያሳይ ሩሲያ የማስፈራሪያ ቃል እንኳን አላቆመውም። ምን ያድርግ? ፈረንሳዮችና እንግሊዞች አይዞ ከእግዚአብሔር የተሰጠ ቅዱስ መብት ነው ብለውታል። አሜሪካ እንኳን ሳትቀርበት ተዘዋዋሪ ደግፈዋለች። አርፈሽ ተቀመጭ፣ ይሄ ነፃነት የምትዩ ትግልና መፈራገጥ ለመላላጥ ነው ብላታለች። አይ ኢትዮጵያ! በደብረ ታቦር ያለው ብቸኛ አውሮፓዊ መሆኔ ሲታወቀኝ ሐዘን ተሰማኝ። ወዲያው ለዚች ለተቀደሰች ሀገር ከነዚህ ምስኪን የገበሬ ወታደሮች ጎን በታላቅ ድፍረትና ጀግንነት መውደቅ በእግዚአብሔር የሚታደሉት ታላቅ ጸጋ መሆኑን ስረዳ ልቤ በደስታ ተመላች። ከዚህ ቅጽበት ጀምሮ ኢትዮጵያዊ ሆኛለሁ። አዎ ያ ወጣት እንዳለው የሀገሬን ድንበር ጥሶ የሚመጣን ወራሪ ጦር እንደ ቆሎ ቆለዋለሁ፣ እንደ ሙጃ ዘረጋዋለሁ፣ አጭደዋለሁ። እንዲህ ብቻዬን ስፎክርና ስሸልል ራስ ካሳ የሰጡኝ አንበሳ አሽከር ቤተ መንግስት እንደምፈልግ ነገረኝና በሩጫ መንገዴን በሸለቆች እያቆራረጡ ስደርስ ቤተ መንግስት ከወትሮ በተለየ ሁኔታ በሰው ተሞልቷል። በርካታ ሹማምንቶች በቡድን እየሆኑ ይመክራሉ። አንዳንድ ሹሞች ጥይት ለወታደራቸው ማደል ጀምረዋል። ራስ ካሳ ከልጃቸው ከደጃዝማች ወንድወሰን ጋር ቆመዋል። ከፊት ለፊታቸው ሁለት አየር መቃወሚያ መድፎችም ተጠምደዋል። ራሴን የዜና ብዙም አላስገረማቸውም። ይልቁንም እሳቸውን ያልሰማሁትን ሊነግሩኝ ፈለጉ። ወደ ጎን ወስደው ራስ ስዩም ደውሎ እንደነበርና የጣሊያን አውሮፕላኖች አድዋን በቦምብ መደብደቡን ነገሩኝ። እንዲህ ስለ ሁኔታው ስመሰክር አንድ ከመሮጡ ብዛት ሳምቦ ባፉ ልትወጣ የደረሰች የሚመስል አሽከር እያለከለከ መጥቶ ለራሱ ከንጉሥ ነገሥቱ የተላከ ቴሌግራም ሰጣቸው። ራስ ካሳን ቴሌግራሙ እንደነገሩ አየት አድርገው ወደ እኔ መለስ ብለው ከፍ ባለ ድምፅ ተዘጋጁ፣ ነገ እንንቀሳቀሳለን አሉ። ወዴት? ወደ ጦር ግንባር። ከንጉሠ ነገሥቱ ትእዛዝ ደርሶኛል። ጦራችን ይዘን በማለዳ ወደ ሰሜን እንሂድ አሉና ድንገት ዞር ብለው ወደ ቤተ መንግስት ገቡ። በኋላ አሽከርየውን እንዳጫወተኝ ራስ ካሳ እልፍኝ ገብተው በር ዘግተው ለረጅም ሰዓት አለቀሱ። እንባቸውን አነቡ። የራስ ካሳ እንባ የፍርሃት አልነበረም። የራስ ካሳ እንባ ለብዙ ሺህ ያለ ኃጢአታቸው ለሚረግፉ የኢትዮጵያ እንቁ ልጆች ነበር። ራስ ካሳ ከልፍኛቸው ወጥተው ከጦሩ ጋር ወደሚንቀሳቀሰው ቤተክርስቲያን በመሄድ እግዚአብሔርን ሲማጸኑ ቆይተው ወደ ቤተ መንግስት ሲመለሱ በርካታ ሹምና ታላላቅ የጦር አበጋዞች በዝምታና በትካዜ ራስ ካሳን ይጠብቁ ነበር። በርካታ የጦር አበጋዝ አውሮፓም ስለነበር ዘመናዊ መሳሪያ የታጠቀውን ወራሪ ጦር ለማቆም የያዙት ወታደር ከቶ እንደማይችለው ጠንቅቀው ያውቃሉ። ግን ሌላ አማራጭ የላቸውም። እናም ለሀገር፣ ለወገን፣ ለታሪክ ለመሞት ቆርጠዋል። የገበሬው ወታደር ጦር ሜዳ እስኪደርስ እንደ ሕፃን ልጅ ጓጉቷል። አብዛኛው ከራስ ካሳ የተሰጠውን አዲስ ጠመንጃ በፍቅር ያሻሻል፣ ይፈታል፣ ይገጥማል። አዎ በህይወት ለመቆየት የቀረችው ጓደኛውንችና ፈቀራት፣ ወደዳት፣ አሻሻት፣ ተሸከማት።
አዎ 40 ዓመት ሙሉ ታሪክ ሲሰሙ የጀግንነት ጀብዱ ሲያደምጡ ኖረዋል። አሁን እነሱም እነሆ ጀብዱ ለመፈጸም ቀናቸው ደርሷል። ታላቁን የአድዋ ድል ለመድገም ባለ ታሪክና ባለ ገድል ጀግና ለመሆን። እውነት ለመናገር ኢትዮጵያ ለጦርነቱ ዝግጁ አልነበረችም። ሞሶሎኒ ግን ለዓመታት ሲዘጋጅበት ኖረዋል። የሞሶሎኒ ሰላዮች በሃይማኖትና በተለያዩ የሳይንስ ምርምሮች ስም ያልዳሰሷት መንደር፣ ቀበሌ፣ አምባ አልነበረችም። ከነዚህ ተመራማሪዎች መሃል አንዳንዶቹ በጦር ሜዳ ታላላቅ የጦር መኮንኖችና ማዕረግ ይዘው ታይተዋል። ከ6 ዓመታት በፊት ከጓደኛዬ ካሊዮስ ፓላክ ጋር ምስራቅ አፍሪካን በተገናኘንበት ጊዜ በሰሜን ኢትዮጵያ በፈረስ ስንዘዋወር ጣሊያኖች በኢትዮጵያ ድንበሮች ላይ ጠንካራ ምሽጎች ሲገነቡ ገርሞን ነበረ። አዴቋላ፣ ካሲኖ፣ አንድ ከፍተኛ የጣሊያን መኮንን የመስሪያ ግምጃ ቤት ሹማምንቱን ሙሉ ወደ ኢትዮጵያ ድንበር የጦር መሳሪያ እንዲያመላልሱና ይሄ የሚገዙት መሳሪያ ኢትዮጵያን አይደለም ጠቅላላውን የአፍሪካ ለመግዛት ይበቃል ሲል በታላቅ ጉራ ተናግሯል። ጣሊያኖች በትልልቆቹ የኢትዮጵያ ከተሞች ሁሉ የቆንሲል ቢሮ ከፍተዋል። እነዚህ የቆንሲል ቢሮዎች የሚመሩት ከፍተኛ ወታደራዊ ማዕረግ ባላቸው ሰዎች ነበረ። ቆንሲል የከፈቱበት ዋና ምክንያት ግልጽ ነው፣ ለጦርነትና ለስለላ። ለምሳሌ ጣሊያኖች በአድዋ ከ3 ሚሊዮን ሊሬ በላይ የፈጀ ህንፃ ሰርተዋል። በዚያን ጊዜ ኮሎኔል ቶኒ ይሄ ህንፃ አንድ ቀን የአድዋ ገዥ መቀመጫ ይሆናል ሲል በድፍረት ተናግሯል። የጎንደሩና የመቀሌዎች ቆንሲሎች በሙሉ ወታደራዊ መኮንኖች ናቸው። የደሴው ቆንሲል ጄኔራል አናራቶን በጣሊያን የጦር ሰራዊት ውስጥ ከፍተኛ ቦታ የነበረው ሰው ሆኖ ደሴ መወዘፉን ዓላማ ቢኖረው ነው። የሐረሩ ቆንሲል ድፍረት ደግሞ በጣም የሚገርም ነበረ። ያለምንም ይሉኝታና ፍራቻ በየጊዜው የሐረርና የሶማሌን ድንበር ይጎበኝ ነበረ። በቆንሲሉ ቢሮ ተቀምጦ የሰራበት አንድም ቀን አልነበረም። ጦርነቱ ሊጀመር ግድም ከሐረር አነሱና በኋላ የግራዛን የደህንነት ጉዳይ ኃላፊ ሆኖ አዲስ አበባ ገባ። ከዚህ በተጨማሪ ጣሊያኖች በመላው ኢትዮጵያ በቁልፍ ቦታዎች ሁሉ እየተሰገሰጉ ሰላዮች ነበሯቸው። በአዲስ አበባ በርካታ አውሮፓውያንና የሌሎች ሀገር ዜጎችም ለጣሊያኖች ይሰልሉ ነበር። አንድ የኢትዮጵያ ባንክ ሰራተኛ ፈረንጅ በአጭር ሞገድ የምትተላለፍ የመገናኛ ሬዲዮ ቤቱ ቀብሮ እስከ ጦርነቱ ፍጻሜ ድረስ ለጣሊያኖች መረጃዎችን ያቀብል ነበር። ሌላው የሶሪያ ተወላጅ የሆነው ናስር የሚባል አረብ በወዶ ገባነት የኢትዮጵያ ሰራዊት አባል ሆኖ በንጉሱ ትዕዛዝ በጅጅጋ የኢትዮጵያ ሰራዊት ንብረት የነበሩትን ተሽከርካሪዎች እንዲያስተዳድር የተሾመ ሰው የጣሊያኖች ሰላይ ነበር። የናስርን የመገናኛ ሬዲዮ የደቡብ ግንባር የኢትዮጵያ ሰራዊት በጦርነቱ መጨረሻ ላይ አግኝቶታል። ሞሶሎኒ በታላቅ ጥንቃቄ ለጦርነቱ ሲዘጋጅ ነበር። አዎ በአድዋ ጦርነት በአፄ ምኒልክ ድል ተመታ። የሀፍረት ካባ ተከናንባ ላለፉት 40 ዓመታት የኖረችውን ሀገሩን ስም ሊያድስና ከሁሉም በላይ ለመበቀልና በአፍሪካ ቁልፍ ቦታ ያላትን ታላቋንና ነጻዋን ኢትዮጵያ የራሱ ለማድረግ ቆርጦ ተነስቷል። የወሎወሉን ግጭትም የፈጠረው ለዚህ ዓላማው ብቻ ነበር። ማርሻል ኤሚሎ ዴ ቦኖ ለዚህ ጦርነት የጻፈው ማስታወሻ ለዚህ ጥሩ ምስክር ነው። ማርሻል ዴ ቦኖ ከመጀመሪያ ጊዜ ጀምሮ ኢትዮጵያን የወረረው ጦር ዋና አዛዥ ከመሆኑም በላይ ወራሪውን የነደፈው እሱ ነበር። ይሄ ወሬኛ ማርሻል ባወጣው መጽሐፉ ላይ ያቀረባቸው መረጃዎች የጦርነቱን እውነተኛ ግልጽ ቁልጭ አድርገው ያሳያሉ። የካቲት 26 ቀን 1938 ዓ.ም ሞሶሎኒ ለማርሻል ዴ ቦኖ የጻፈው ደብዳቤ ቃል በቃል ሲተረጎም ምናልባት ንጉሱ እኛን የመውጋት ሐሳብ ከሌለው እኛ ማድረግ አለብን ይላል። በሌላ ደብዳቤ ግንቦት 18 ቀን 1935 ዓ.ም ሞሶሎኒ ሲጽፍ ምናልባት ካለም ህብረት መውጣት እንገደድ ይሆናል፣ ቢሆንም የጦርነቱ ጅማሬ ካቀድነው ጊዜ ማለፍ የለበትም ብሏል። ከሁለት ወር በፊት መጋቢት 8 ቀን 1935 ዓ.ም ማርሻል ዴ ቦኖ በራሱ በሞሶሎኒ የተጻፈ ሚስጥራዊ ደብዳቤ ደርሶት ነበር። በዚህ ደብዳቤ ሞሶሎኒ ሲጽፍ እርግጠኛ ነኝ በጥቅምት መጨረሻ ወይም እንዲያውም በመስከረም መጨረሻ ላይ አንተ ራስህ ቀዳሚ እርምጃ ወስደህ ጦርነቱን መጀመር አለብህ። 300,000 ወታደሮች ከ330 እስከ 500,000 አውሮፕላኖች 500 ታንኮች ጋር ተልኮልሃል ይላል። ገና የክረምቱ ጊዜ ከማለቁ በፊት በምጽዋ የጦር መሳሪያዎች ተከማችተዋል። እናም ዴ ቦኖ በማጓጓዣ እጥረት ምሬቱን ለሞሶሎኒ ሲያቀርብ ሞሶሎኒ ያለምንም ቅዋሜ ዴ ቦኖ የጠየቀውን የእያንዳንዷን ጥቃቅን ነገር ሳይቀር አሟልቶ ላከለት። 2 ዲቪዥን ሙሉ ጦር ምጽዋ ሲደርስ
ማርሻል ዴቦኖ ሌላ ኃይል ሲጠይቅ ሞሶሎኒ ያለምንም ማንገራገር የጠየቀውን ኃይል ላከለት። በዚህ መልኩ ማርሻል ዴቦኖ የጠየቀውን የኃይል ጭማሪ ጥያቄ አዎንታዊ መልስ እያገኘ ምጽዋ ወደብ ነሐሴ 16 ቀን 1935 ዓ.ም ሁለቱ የፋሺስት ዲቪዥኖች ማለትም 23 ማራቶሶና 28 ኦቶብሬ ሲደርሱ ቀጥሎ መስከረም 7 ቀን 1935 ዓ.ም 21 ኤፕሪል መስከረም 30 ቋሚውን የጣሊያን ጦር ግራን ሳሶ በመቀጠልም ጥቅምት 12 ቀን የሲላ ዲቪዥን ጦር ከ5 ቀን በኋላ 3 ጅን የጦር ታክሎበት በመጨረሻ አንድ ቀን 1938 ዓ.ም ህዳር የአንድ ፌብሩዋሪ ጦር ደረጃ በደረጃ ጉዟቸውን ምጽዋ ላይ አራገፉም። ሞሶሎኒ እንዲህ ለጦርነት በምጽዋ ሲዘጋጅ በእንግሊዝ ሐሳብ እርግጠኛ ስላልነበር ይህን ጦር በባህር እንዲከላከል ሁለቱም የጦር መርከቦች በአድሚራል ቫኖ ተሊሆ አዛዥ በቀይ ባህር አቆማቸው። ማርሻል አሜሊዮ ዲቦኖ በእጁ የገባውን ጦር በ3 ክፍለ ጦሮች ከፍሎ ኢትዮጵያን ለመውረር የተዘጋጀ ሲጠብቅ ከሞሶሎኒ ቴሌግራም ደረሰው። በቴሌግራሙ ሞሶሎኒ ለዲቦኖ ሲጽፍ ኮንፈረንሱ ምንም አልወሰንም፣ ጄኔቫም ምንም አይወስንም፣ አንተ ወስን ይላል። ከተወሰኑ ቀናት በኋላ ጄኔራል ዳላአራ ወደ ኤርትራ ተመልሶ ጥብቅ ምስጢር ያዘለ ከሞሶሎኒ የተላከ ደብዳቤ ለማርሻል ኢሚሎ ዴቦኖ አመጣለት። በዚህ ደብዳቤ ሞሶሎኒ ሲጽፍ ይሄ ጦርነት ከመጀመሩ በፊት የምጽፍልህ የመጨረሻ ደብዳቤ ነው። ከመስከረም 10 ቀን በፊት የመጨረሻውን ትዕዛዜን ጠብቅ። በዚያ ጊዜ ሌላ 2 ተጨማሪ ዲቪዥን የጦርና በርካታ አውሮፕላኖች እጅ ይገባሉ ብዬ አስባለሁ። ይሄ ኃይልም ጦርነቱን ለመጀመርና ያቀድነውን ለመፈጸም የሚያበቃ ይመስለኛል። ቀጥሎም ልክ ከመስከረም 10 ቀን በኋላ ከኔ ቴሌግራም መልእክቱ ደርሶኛል የሚል ቃል ሲደርስ በሚቀጥለው 24 ሰዓት ውስጥ ወረራውን ትጀምራለህ። መስቀልንም በድል ምሬት ታከብራለህ ይላል የሞሶሎኒ ደብዳቤ። ማርሻል ኢሚሎ ዴቦኖ እንዲህ ሲል በአዲስ አበባ ያሉት የጣሊያን ዲፕሎማቶች ሲወጡ ጣሊያን በኢትዮጵያ ላይ በይፋ ጦርነት እስክታውጅ መጠበቅ እንዳለባት ለጠየቀው ጥያቄ ሞሶሎኒ ምንም ጦርነት ማወጅ ብሎ ነገር የለም። ጥቅምት 3 ቀን 1935 ዓ.ም ከመንጋቱ በፊት ሌሊት ላይ ጦርነት እንድትጀምር አዝዣለሁ። ለዚህ ቴሌግራም አስቸኳይ መልስ ጠብቃለሁ ሲል መለሰለት። ማርሻል ዴቦኖ በመጽሐፉ ላይ አምኖ እንደጻፈው የኢትዮጵያ ጦር ሁኔታ ይሄን ያህል የሚያሰጋ ስላልነበር ጦርነቱን ማወጅ ብዙም እንዳላስጨነቀው አምኖ ጽፏል። ጥቅምት 2 ቀን 1935 ዓ.ም ሞሶሎኒ የተለመደውን ኢትዮጵያን የማስፈራራት ድንፋታውን በሮማ አደባባይ ሲደነፋ ማርሻል ዴቦኖ ለሶስቱም ክፍለ ጦር አዛዦች ጄኔራሎች ቀጭን ትዕዛዝ ሰጠ። አንደኛው ክፍለ ጦር አዲግራት እንዲይዝ፣ ሁለተኛው ክፍለ ጦር አድዋን እንዲይዝ፣ ሶስተኛውና የኤርትራን የሚዛቡ ክፍለ ጦር በሁለቱ ክፍለ ጦሮች መካከል ግንኙነት ሳያቋርጥ ኤንጤቾ እንዲይዝ አዞ ጦርነቱን ኢትዮጵያ እንዲወር ላከው። ጥቅምት 3 ቀን 1935 ዓ.ም ገና ከመንጋቱ በፊት በትክክል ልክ ሞሶሎኒ እንዳዘዘው የጣሊያን ሰራዊት የኢትዮጵያን ድንበር ጥሶ መረብን ተሻገረ። ራስ ስዩም መንገሻ በአድዋ ከተማ የመስቀል በዓል እየተከበረ ነበር። ራስ ስዩም የአፄ ዮሐንስ ልጅና የምዕራብ ትግራይ ጠቅላይ ገዢ የመስቀል በዓል ምክንያት በማድረግ በአድዋ የጣሊያን ቆንሲል ከነሙሉ ስራቸው በቤተ መንግስቱ የራስ ክብር አድርገውላቸው ነበር።